ትዋሻለህ? ምንም አልሰራም አትበል። አብይ በ5 ዓመት ውስጥ ያሁን በጦርነት ውስጥ ነው አዲስ አበባ እንደዚህ ካረገ ጎንደርን እና ባህር ዳርን መቀሌን የመቀየር አቅም አለው ማለት ነው። አለው ሰውየው አቅም አለው ማለት ነው። ከየትም ያምጣው ከየትም ገንዘቡን አዲስ አበባን ብርጭቆ አስመስሏል። አዲስ አበባ ላይ አሁን ቤት ከምትገዛና ኒውዮርክ አዲስ አበባ ላይ የሚመረጥ አንደኛ አየሩ ልዩ ነው። ሁለተኛ እንደ ቴክሳስ ወይም እንደ ሌላ ሀገሮች የቤንዚንና የምናምን እንደ አሜሪካ ያደጉ ሀገሮች ብክለት የለው። አዲስ አበባ ለኑሮ ምቹ። ማርቆስ፣ ባህር ዳር እንደ ሂድ እስኪ ነቀምት፣ ጅማ በጣም የሚገርሙ ከተሞች ናቸው። አዋሳ ያን ማልማት አቅም አለው ነው። አዲስ አበባን ብርጭቆ አስመስሎት አብይ እያየን አይ አብይ ስለጠላ ነው ብቻ አላለማም ብንል ህዝቡ ይስቅብናል። ውሸታሞች ነን ማለት ነው። አዲስ አበባን በአይናችን እያየ ነው እኮ እንደ ዱባይ ራሱን የቻለ ባንዲራውን ባላምንበት ኮከብ ቢያረጉበትም ሲብለጨለጭ ህንፃ ላይ እኮ እያየ ነው ኢትዮጵያ እያለ። ከዚህ በላይ ምን አባት ያድርግ? ሐቁ ነው። ትግሬ መንገድ አልሰራም ብትለኝ አልሰማም። ሰርቷል። መንገድ ሰርቷታል። እንደ ጉድ ነው የሰራው። እንዴ የምድር ገነት ነው እኮ አዲስ አበባ የምትሄዱ። በየቦታው ውሃ ይፈሳል ወደ ሰማይ። በየቦታው ግሪን፣ በየቦታው አዳዲስ ቢልዲንጎች ናቸው። የነማን ናቸው የሚለውን አጣራ። ከዚያ ውጭ ግን አብይ አዲስ አበባን አላለማም ብትለኝ ይሄ ሰውዬ በ5 ዓመት ውስጥ ነው ያለማው። ለምን እንዋሻለን? አልምቷል ብለን ይዞ አዲስ አበባን አልሰራም ብትለኝ ግን አልሰማህም። ሐቁን እየተነጋገር መሄድ አለብን። ወያኔም የሰራው ነገር አለ። በምንም ይሁን በምንም ወያኔ ስራ ሰርቷል። የአማራ ጠላት ነው ጠላት ነው፣ ግን አልሰራም ማለት አይቻልም። ብዙ ፕሮጀክቶች አባይን እኮ አስጀምሯል። በዚህ አባይን እኮ ትግሬዎች ያስጀምሩ፣ አማራን ያስጀምሩ፣ ኦሮሞን ያስጀምሩ፣ ትግሬ እኮ ነው ያስጀምሩ። ለምንድን ነው የምንዋሸው? አባይን ማን አስጀምረው? ደመቀ መኮንን ነው ወይስ መለስ ዜና? መለስ ዜና እኮ ነው ያስጀምረው። ዓላማው ግን የኢስት አፍሪካን የአረብን ስፕሪንግ አብዮት ለማገድ ከ5 ዓመቱ የትራንስፎርሜሽን እቅድ ውጭ ነው የሰራው ነው። ዞሮ ግን መሰረቱን የጣለው ትግሬ ነው። አማራው የኛ ውሃው የኛ ነው፣ የገደብነው እኛ ነን። ትናንት ዘርፈውበታል ትግሬዎች፣ ግን ትግሬን ያስጀመረው ኃይለ ሥላሴ መሰረት ሊጥሉ ይችላሉ። ደፍሮ ግን ያስጀመረው መለስ ዜናዊ ነው። ይህንን መካድ አይቻልም። ለፖለቲካ ጥቅም ይሁን ለምን ተጀምሯል፣ አልቋል። ግን አባይ የኢትዮጵያ ሕዝብ እየበራበት ነው ወይ ነው? በኩራዝ ነው እስካሁን ያለው። አብይ ሰርቷል፣ የሆነ ነገር ሰርቷል። ሂዱ ላውንጅ ሰርቷል። በደቡብ በምን ብትሄዱ አብይ ሰርቷል። የሰራውን ነገር ማድነቅ፣ የሚዘርፈውን ነገር መቃወም፣ የሚገለውን ነገር መቃወም፣ ለመጣል መታገል፣ ሌላ ነገር ከዚህ የተሻለ መሪ ለማምጣት እንጂ ትግሬን ብቻ እየኮነን አብይን ብቻ እየኮነን ነገ የሚመጣውስ እንዴት ይሰራ? አይሰራማ። የሚሰሩትን ማድነቅ፣ ያጠፉትን መቃወም። ገዳይ ናቸው። የሰሩትን ነገር ግን መካድ አይቻልም። ትግሬ የተባለ ወያኔ አባይን መሰረት አልጣልም ብትለኝ ዓለም ይስቅባል። አማራ አላቆመው። ሐቁ ይሄ ነው። ውሸት ነው። ትግራይ አባይን መሰረት አልጣለም። ለምን ነው የምንዋሸው? ትግራዮችን የአማራ ጠላት መሆናቸውን ማጋለጥና የሰሩትን ነገር ወንጀለኞችን ለይቶ መምታት ሌላ ጉዳይ ነው። ግን የትግራይ መንግስት ወያኔ መንገድ አልሰራም ብትለኝ እስቅብሃል። ፎቆች አልሰራም ብትለኝ እስቅብሃል። ዩኒቨርሲቲዎች እኮ ገንብቷል። የውሸት ለዓለም ባንክ ብድር ለማግኘት 10 ዩኒቨርሲቲዎች ዝም ብሎ ውስጡ ባዶ የሆነ በሳምንቱ ቢፈረካከስ ሰርቷል። ዩኒቨርሲቲ በየቦታው እንዲኖር አድርጓል። ግን ከዓለም ባንክ ገንዘብ ለማግኘት ተብሎ ነው መተቸት ያለበት። ግን ሰርቷል። ምንም ቢሆን ዩኒቨርሲቲዎች አሁን በየቦታው አሉ። ምንም የተዳከሙ ቢሆኑ ምንም ውስጣቸው ሂውማን ፓወርና ማቴሪያል ባይሞላላቸው ሰርቷል። ሆስፒታል ሰርተዋል። ውስጡ መድኃኒት አለው የለው ሌላ ጉዳይ። ህንፃውን ግን ገትረውታል። ለራሳቸው ዓላማ ይሁን ለምን ሰርተዋል። የሰሩትን ሰርተዋል፣ ያልሰሩትን ደግሞ አልሰሩትም እያል ማጋለጥ። ዛሬ ኦሮሞ
ከተማ አዲስ አበባን አልሰራት ብትለኝ እስቅብሃለሁ። የቀበሌ ቤት ሙልጭ አድርጎ አጥፍቶ አሁን የተሻለ ዘመናዊ ቤቶች እያየን ነው። ግን ማን ነው የሚኖረው የሚለው ነው መጠየቅ ያለበት። ማንን ነቅለው ማንን ነው እየተከሉ ያሉት አጣራ። ግን አብይ ከተማውን አልሰራም ብትለኝ አልስማማም። ሰርቷል በደንብ አድርጎ በ5 ዓመት ውስጥ። ያውም መቼ ይሰራ መቼ አናውቅ፣ ሲያልቅ ነው የምናየው። አሁን አዲስ አበባ ላይ መቼ ተጀምሮ መቼ እንዳለቀ አላውቅም። ሲመረቅ ነው ማይ ኮሪደር ልማት ተብሎ ሲመረቅ ያለ መቼ እንደፈረሰም አናውቅም፣ መቼ እንደተሰራም አናውቅም። ግን የተንጣለለ ህንጻ ታያለ። የማን ነው ያ ህንጻ አናውቅም። የአማራን የኦሮሞን የትግሬ ነው አናውቅም። የባለስልጣኖች ነው አናውቅም። ግን እየተሰራ ነው። አዲስ አበባ እንደ አዲስ እንደ አውሮፓ ከተማ እያሸበረቀ ነው። እንደ አሜሪካ እንደ ቴክሳስ ከተሞች በስፋት እየተሰራ ነው። ገና ይለማል። ስለዚህ ይህንን ማድነቅ ችግሮችን መንቀፍ አለብን። ዝም ብለህ ትግሬ ያመጣውን አብይ ጠላት ነው አብይ ጠላት። እነሱ ስለተደራጁ ፋኖ ራስ በራሱ እየተዋጋ ስላለ ዘለው ለመግባት አብይን ብንመታላቸው ዛሬ አልተደራጀንም። አብይ አይወርድም። ሐቆን የኦሮሞ መንግስት አንጥለው እንደግፈዋለን። ለምን ካልከኝ አማራ አልተደራጀም። አማራ ራስ በራሱ እየተዋጋ ነው። ስለዚህ አማራ ራስ በራሱ መዋጋት አቁሞ ክልሉን በእጁ ሲያስገባ ከዚያ በኋላ አብይን እንቃወማለን። ዛሬ ግን አብይ ውደቅ የሚሉ 100,000 በላይ ቲዲኤፍ ያስገቡ ትግሬዎች ናቸው ዘለው ከአማራ በፊት ለመግባት ክልሉን ደግሞ ራስ በራሳቸው ያዋጉ አዳክመው ነው። ይሄ የትግሬዎች የፖለቲካ ስትራቴጂ ነው።